ዛሬ የምንሰራው የኢትዮጵያን ብስኩት ወይም ፓስቲ ነው። የሚያስፈልገን ነገር እርሾ፣ ዱቄት፣ ስኳር፣ ጨው እና ውሃ ብቻ ነው። ሌላ ብዙ አያስፈልገንም። ጣዕሙ እጅግ ጥሩ ከመሆኑ የተነሳ ፌንት ስለሚያስነቅል እባካችሁ ሶፋ ላይ ቁጭ ብላችሁ ብሉ። ያው ማሳሰቢያ ነው። ከዛ በኋላ በመጠናችሁ ለክታችሁ እርሾን እንደዚህ እናደርገዋለን ማለት ነው። ቀጥሎ እርሾን እንጨምራለን፣ ስኳሩን፣ ጨውን ካረግን በኋላ ውሃውን ትንሽ ጠብ እያደረግን እናቦካዋለን ማለት ነው። እንደኔ እጃችሁ ጠንካራ ከሆነ በእጃችሁ ማኮት ትችላላችሁ። እጃችሁ ደግሞ እንደ ማማሲያ ቀጠን ካለ በማሽኑ መፍጨት ይቻላል። ከዛ በኋላ ከ10 ደቂቃ በኋላ ተመልሰን ጨረስን። እንከድነውና ለአንድ 2 ሰዓት በኋላ ተመልሰን መጥተናል። ከዛ በኋላ እንደዚህ እንቡጥ ስትሆን ደረሰ ማለት ነው። ቀጥሎ ዘይታችንን እንጨምረዋለን ማለት ነው። እጅ ላይም ዘይት አድርገን ጠብ አድርገን እንዳያያዝብን ማለት ነው። ሊጡን ከዚህ ወደዛ ስናደርገው ከዛ እያለካን እንጨምረዋለን ማለት ነው። ቀጥሎ ሻያችን ነው። ሻያችን ግዴታ ነው ለዚህ ምግብ ማለት ነው። ሻያችን ፈልቷል። ከፈላ በኋላ ስኳራችን ጨምረን በማጥለያ እናጠለውና ከዛ በኋላ በስመ አብ ወወልድ ወመንፈስ ቅዱስ